አንዲት እንስት የሰርጓን ዝግጅት ስታዘጋጅ ቆይታ ቤሎና ፊዮሪ ይዛ ወደ እጮኛዋ ይዞት የነበረው ሆቴል አመራችና ነገር ግን ለማመን በጣም የሚያስቸግር ነገር ገጠማት። ወደ ክፍሉ ከገባች በኋላ እጮኛዋ ከቅርብ ጓደኛዋ ጋር ተኝተው ቆያት። በነገሩ ደንግጣና አዝና ድምጿን ከፍ በማድረግ አንተ ወራዳ ምን ያደረክ ነው አለችው። ጓደኛዋ ከአልጋዋ ላይ ፈጠን ብላ በመውረድ በጣም ይቅርታ ናታሊያ፣ ሆን ብለን ያደረግነው ነገር አይደለም፣ እንደ አጋጣሚ የተፈጠረ ነገር ነው ብላ ልታስረዳት ሞከረች። ናታሊያ ግን ለጓደኛዋ እጇን በማመልከት ዝም እንድትል ነግራ ለእጮኛዋ ደግሞ በሰርጌ ዋዜማ ላይ ከጓደኛ ጋር ስትፈልግ የቆየኸኝ ምን ያህል ብትደፍረኝና ብትንቀኝ ነው አለችው። እጮኛዋ ደግሞ ከአልጋዋ ላይ በመነሳት እሷ የሰርጋቸውን ዝግጅት ለማዘጋጀት ስትል ቢዚ ስለቆየች ሌላ አማራጭ ስላልነበረው ሌላ ሴት ለመፈለግ እንደተገደደ ነገራት። ናታሊያ በእጮኛዋ መልስ ተገርማና ተቆጥታ ለዛ ነው ከነዚህ ሁሉም ሴቶች መሃል ጓደኛዬን የመረጥከው ማለት ነው አለችው። እሱ ደግሞ ለሱ ሌሎች ሴቶች ቢሆኑም እንኳን በፍጹም እምቢ እንደማይሉትና ከጓደኛዋ ውጭ ወደ ፈለጋ ሴት መሄድ እንደሚችል ነገራት። ናታሊያ በቁጣ በል እኔ ለመጀመሪያ ጊዜ ገፍቼሃለሁት፣ እኔ ደግሞ ሁልጊዜ ለምንድነው ችላ እያለኝ ያለው ብዬ እጨነቅ ነበር። ለካ አንተ ከኋላዬ ከሌሎች ሴቶች ጋር ተወጣ ስለነበረ ነው። አሁን አጥር አድርጌ ልንገርህ፣ ሰርጋችን ተዘርዘዋል ብላው እየወጣች ያለ እጮኛዋ በአሽሙር አባትሽን ይህንን ነገር ሲሰማ ደስ እንደማይለው እርግጠኛ ነኝ፣ ምክንያቱም ለዚህ ሰርግ ብዙ ወጪ ነው ያወጣለት አላት። ናታሊያ ደግሞ ተመልሳ ለተዘጋጀው ሰርግ ከሌላ ወንድ ጋር ልትጋባበት እንደምችል ነገረችው። እሱ ደግሞ የእውነት ከእኔ የሚሻል ሌላ ወንድ በአንድ ቀን ውስጥ የምታገኝ ይመስልሻል አላት። እሷ ደግሞ በቁጣ ይዛው የነበረችውን ፊዮሪ ፊቱ ላይ ወርውራ ካንተ የማይሻል ወንድ የለም ብላው ሄደች። ከዛ በኋላ ናታሊያ ሽንት ቤት ውስጥ ቁጭ ብላ ወይን እየጠጣች ያለች አንድ ወጣት ቧንቧ ለማስተካከል የቧንቧ መሳሪያ ይዞ ወደ ነበረችበት ሽንት ቤት ገባ። ካያት በኋላ ደግሞ ምንም ነገር ሳያወራ ቁጭ ብሎ ስራውን መስራት ጀመረ። ናታሊያ ከገባችበት ሐሳብ ወጣ አየችውና አይኗ ላይ የነበረውን እንባ መጥረግ ጀመረች። ልጁ እንባዋን ስትጠርግ እንዳያት ደግሞ ደህና ነች ብሎ ጠየቃት። እሷም ለማስመሰል አቀማመጧንና ጸጉሯን አስተካክላ ደህና መሆኗን ነገረችው። ደህና እንዳልሆነች ፊቷ ላይ እንደሚነበብና እየዋሸች እንደሆነች ከገባት በኋላ ደግሞ እያለቀሰች ደህና እንዳልሆነች ነገረች። ልጁ ከነበረበት ተነስቶ ወደ እሷ በመቅረብ እንዲቀላት ያጋጠማትን ነገር መናገር ትፈልግ እንደሆነች ጠየቃት። ናታሊያ እንባዋን ጠርጋ በድንገት ጭንቅላቷ ላይ አንድ ሐሳብ መጣላትና ልጁን ዝም ብላ ማየት ጀመረች። ልጁም ተገርሞ ለምንድነው ዝም ብለሽ እያየሽኝ ያለሽው አላት። ናታሊያ ልጁ ላይ ማየት ሳታቆም አግባኝ አለችው። ልጁም በንግግሯ ተደሞ ከሌላ ሰው ጋር እያወራች ያለች ስለመሰለው ወደ ኋላ ዞሮ አየ። ከሱ ሌላ ሰው እንደሌለ ካወቀ በኋላ ደግሞ ምን አላት። በነገሩ ሁሉ ተደሞ። ናታሊያም ቀጥላ ከጣቶቿ ቀለበት አውጥታ በእናትህ አግባኝ አለችው። ልጁም የሚናገረው ነገር ጠፍቶት ድንግርግር እያለ ምን እንደምልሽ አላውቅም አላት። ናታሊያ ደግሞ ከአገባት ብር እንደምትሰጠው ነግራ $10,000፣ $20,000 የፈለከውን ብር ጥራልኝ ልሰጥህ እችላለሁኝ ብላ የብር ዝርዝር ልዘረዝርለት ጀመረች። ከቦርሳዋ ቼክ አውጥታ ልጽፍለት ስትል ደግሞ ለቦርሳዋ የነበረችበትን ቦታ ፈልጋ አጣችው። የት እንደረሳችው ካስታወሰች በኋላ ደግሞ በጣም ተዋሳጨች። ልጁ አሁንም ተገርሞ ምን እንደሆነች ጠየቃት። እርሷን ቦርሳዋ አልጋዋ ላይ ትታው እንደመጣችና እንድታመጣውም አንድ ላይ መሄድ እንዳለባቸው ነግራ ይዛው ሄደች። ከዛ በኋላ እጮኛዋና አባቷ አንድ ላይ ለናታሊያ ቤቷ ላይ ሄዶ ስላላገኟት አባቷ በመጨናነቅ በመደጋገም ወደ ስልኳ ሲደውል ቆይቶ መልስ ካጣ በኋላ ደግሞ ለእጮኛዋ አሁን የት ሄደች ሊባል ነው ብሎ ጠየቀው። እሱ ደግሞ የት እንደሄደች ምንም የሚያውቀው ነገር እንደሌለው ነገረው። እንደዛ እየተባባሉ ያለ ደግሞ ናታሊያ ከቧንቧ ሰሪው ጋር ሰንከልከል እያለች ወደ ቤት ገባች። አባቷና እጮኛዋ ቤት ላይ ካየቻቸው በኋላ ደግሞ ደንግጣ ቆመችና አባቷ ደግሞ ከማያውቀው ሰው ጋር ስላያት በቁጣ ማነው ልጁ በማለት ጠየቃት። እሷ ደግሞ በመጠጥ በታሰረው መላሷ ከእሷ ጋር ያለው ልጅ አሁን የምታገባው ልጅ እንደሆነ ነገረችው። እጮኛዋ እያላገጠ ይሄ ቧንቧ ሰራተኛ ልታገቢ ብሎ እያላገጠ ጠየቃት። ሰራተኛዋ ደግሞ እኔ ቧንቧ ሰራተኛ አይደለሁም ብሎ ንግግሩን ጀመረና አባቷ ዝም እንዲል ነግሮ ለልጁ ደግሞ ናታሊያ ልጅ አንቺ ታጭተሻል፣ ሰርጉም ተዘጋጅቶ ዋጋም ተከፍሎበታል፣ እንግዶቻችንንም በሙሉ ታድመው እየመጡ ነው፣ ስለዚህ ይህ ሰርግ በፍጹም ማቋረጥ አንችልም አላት። ናታሊያ ግን ረጋ ባለ ድምፅ ለአባቷ እጮኛዋ ከጓደኛዋ ጋር ሲባልግ እንዳገኘችው ነገረችው። ታዲያ ምን ችግር አለው? ይሄ እኮ አብዛኞቻቸው ወንድ ልጆች የሚያደርጉት ተራ ነገር ነው።
አሁን ይሄ ካንቺ ጋር ያለው ልጅ ባንቺ ላይ የማይደርብሽ ነው እንዴ የሚመስልሽ? በዛ ላይ ደግሞ በደንብ አድርገሽ እንኳን አታውቂም የሚል ያልጠበቀችውን መልስ ነው የሰጣት። የቧንቧ ሰራተኛው ደግሞ ለአባቷ በማንም ሴት ልጅ ላይ አስነዋሪ ነገር ፈጽሞና ከማንም ሴት ጋር ተኝቶ እንደማያውቅ ነገረው። አባቷ ደግሞ እጮኛዋ ከቧንቧ ሰሪው በላይ ምቾት ያለው ኑሮ ሊሰጣት እንደሚችልና ከዛ በላይ ደግሞ ንብረትና ብር እንዳለው ነገራት። ሰራተኛው ደግሞ ተቀብለው በመጀመሪያ እኮ ለሚስቴ አክብሮትና ፍቅር መስጠት መቻል አለብኝ፣ ከዛ ደግሞ ቀጥሎ እኔ የቧንቧ ሰራተኛ አይደለሁም አለው። አባቷ ደግሞ የትችት ሳቅ እየሳቀ ፍቅር ነው ያልከው? ናታሊያ ልጄ፣ በዚህ ጊዜ ፍቅር ምንም ዋጋ የሚባል ነገር የለውም አላት። ናታሊያ ደግሞ ትንሽ ስታስብ ከቆየች በኋላ ቦርሳዋን አንስታ እኔ መወሰን ያለብኝ ወስኛለሁ ብላ ልትወጣ ስትል አባቷ እኔ ደግሞ አይሆንም እያልኩሽ ነው አላት። እሷ ደግሞ ለቧንቧ ሰሪው እንሂድ ብላ መንገዷን ቀጠለች። አባቷም ቀጥሎ የኔ ልጅ አሁን ከሄድሽ የሚሰጥሽን የነበረውን ገንዘብ አቋርጠዋለሁኝ። የትምህርት ዕዳ የምትከፍይበትም ገንዘብ ሆነ የምትኖርበትም ቦታ አታገኝም። እድሜ ልክሽም ምግብ ለማግኘት ብቻ አሳርሽን እየበላሽ መስራት ትጀምሪያለሽ አላት እያስፈራራ። የቧንቧ ሰራተኛው ደግሞ ናታሊያ እኔ ስለዚህ ጉዳይ ሀሳብ መስጠት ባይገባኝም እንኳን የአባትሽን ምክር ሰምተሽ ከዚህ ሰውዬ ጋር ከተጋባሽ ግን እድሜ ልክሽን ስትጸጸች ትኖሪያለሽ አላትና ለአባቷና ለእጮኛዋ ታቸው ከሰራተኛው ጋር ሄደች። አባቷ ደግሞ ለእጮኛዋ አንተ ነህ ይህንን ሁሉም ነገር ያበላሸው፣ ስለዚህ ራስህን ሂደህ አስተካክለው አለውና እሱ ደግሞ እሺ በማለት ለሁሉም ነገር ራሱ እንደሚያስተካክለው ቃል ገብቶለት ተነስቶ ሄደ። ከዛ በኋላ ሰራተኛው ለናታሊያ ይዛት ወደ ሆቴል ኩሽና ሄደና እሷም ኩሽናው ላይ ሰው ስላልነበረ ተገርማ ግን ለምንድነው ሰው የሌለው ብላ ጠየቀችው። እሱ ደግሞ ኩሽናው ብዙ ጊዜ 1 ሰዓት እንደሚዘጋና በዚህ ሰዓት ኩሽናው ላይ ሰው የሚባል ነገር እንደማታገኝ ነገራት። ቀጥሎም እራታቸውም እንዲበሉ ኩሽናው ላይ ሳህኔዎችን አስቀምጠው ለናታሊያም አይኗም እንድትጨፍንና እንደማታይም ቃል እንድትገባለት ጠየቃት። እሷ ደግሞ ለምን አይኗ መጨፈን እንዳስፈለገ ተገርማ ጠየቀችው። እሱ ደግሞ በእምነት ዝም ብላ አይኗን እንድትጨፍን ነገራት። ከዛ በኋላ ናታሊያ በሱ ላይ ትንሽ እምነት ስላሳደረች አይኗን ጨፍና መጠበቅ ጀመረች። ከዛ በኋላ ሰራተኛው ኩሽና ላይ የሚያስፈልገውን ነገር ይዞ መጥቶ ጠረጴዛው ላይ ምግብና ዋይን እያቀራረበ እያለ ናታሊያ ስለዘገያት አሁንስ አይኔን መክፈት እችላለሁኝ አለችው። እሱ ደግሞ አንዴ እንድትጠብቀው ነግሮ ሻማ ከለኮሰ በኋላ ደግሞ አሁን መክፈት ትችያለሽ አላት። ናታሊያ ባዘጋጀው ሮማንቲክ የሆነ እራት በጣም ተገርማ በጣም የሚያስገርም አዘጋጃጀት ነው፣ ግን እርግጠኛ ነህ ይሄን ሁሉ ምግብ ልንበላው? ሆቴል ላይ ችግር እንዳይመጣብን አለችው። እሱ ደግሞ ተቀብሎ እሷ ለማንም ሰው ካልተናገረች ምንም ችግር እንደማይመጣባቸው ነገራት። እሷም በሐሳቡ ተስማምታ ተረጋግታ እራቷን መብላት ጀመረች። ከዛ በኋላ ሰራተኛ ወይን ሊቀዳላት ብሎ ብርጭቆ ካነሳ በኋላ ናታሊያ ዛሬ በጣም መጠጥ አብዝቻለሁ፣ ስለዚህ ወይን አትቅዳልኝ ይበቃኛል አለችው። ሰራተኛው ደግሞ ሌላ ምን መጠጣት እንደምትፈልግ ጠየቃትና እሷ ደግሞ ኮካ መጠጣት እንደምትፈልግ ነገረችው። ከውድ ምግብ ጋር ኮካ ልትጠጪ? ለማንኛውም በመጀመሪያ ቀንሽ ላይ ሐሳብ መስጠት አልፈልግም ብሎ ተነስቶ ኮካ ይዞላት መጣ። ናታሊያ ደግሞ ቀጥላ ዛሬ ለኔ በጣም መጥፎ እድልና ችግር የበዛባት ቀን ናት፣ በዚህ ምክንያት ነኝ ወይን መጠጣት ያልፈለግኩት አለችው። እሱ ደግሞ ለሁሉ ያጋጠማትን ችግር ረስቶ ያለ ሰዓቱ ሮማንቲክ የሆነ እራት ሊጋብዛትና ወይን እንድትጠጣም መጠየቁን ይቅርታ ጠየቃት። እሷም ችግር እንደሌለው ነገረችው። ናታሊያ ትንሽ ስታስብ ከቆየች በኋላ ደግሞ በድንገት አሁን እያስታወስኩት እኮ ነው፣ ለካ ባለፈው እኔን ለማግባት አልተስማማህም ነበር። የግድ እኔን መውደድ የለብህም። እኔ ከውሸታሙ ልጅ ጋር እንዳልጋባ ነው በወጉ የሚያገባኝ ሰው እየፈለግኩኝ እያለሁኝ፣ በእናትህ እሺ በለኝ ብላ ለማግባት የመረጠችውን ልጅ ስሙን ስላላወቀችው ድንግርግር አለች። የቧንቧ ሰራተኛው ደግሞ አዳም ባላለሁኝ ብሎ ስሙ ነገራትና እሷም እጇን ዘርግታ እኔም ናታሊያ ባላለሁኝ ብላ ሰላም አለችው። ናታሊያም ቀጥላ አንተና አንዱ ተስፋ ያለኝ አዳም፣ የፈለግከውን ብር ልሰጥህ እችላለሁኝ ብላ ቦርሳዋን ካነሳች በኋላ የቧንቧ ሰራተኛው ተቀብሎ ኖ አንድ ጊዜ ስሚ፣ እኔ ብር የሚባል ነገር አያስፈልገኝም አላት። እሷ ደግሞ ለንግግሩ ተቀብላ ምን እንደሚፈልግ ጠይቃ የሚፈልገውን ነገር ልታደርግለት እንደምችል ነገረችው። ሰራተኛው ደግሞ አንድ ማድረግ ያለብኝ ነገር ስላለ እዚህ ቁጭ ብለሽ እንድትጠብቂኝ ነው የምፈልገው፣ በተቻለኝ መጠን በፍጥነት እንደምመለስ ደግሞ ቃል ገባልሻለሁኝ አላት። ናታሊያ ደግሞ ተገርማ መቼም ብቻዬን እዚህ ኩሽና ውስጥ ተኝ ትሄዳለህ ብዬ አላስብም አለችው። እሱ ደግሞ የሳቀ በፍጥነት እንደሚመለስ ነግሯት ተነስቶ ሄደ። ናታሊያ ደግሞ እጠብቅሃለሁኝ እሺ፣ ግን በእናትህ አታስጠብቀኝ ብላ ተናገረችው። ከዛ በኋላ ናታሊያ ሰራተኛው እስከሚመጣ ድረስ
ለሁሉም የኩሽናው ንብረት አንድ በአንድ ስታየውና ስትፈትሸው ከቆየች በኋላ በድንገት እጮኛዋ የኩሽናውን በር ከፍቶ ገባ። እሷም ካየችው በኋላ በጣም ደነገጠች። እጮኛዋም ደግሞ ወደ እሷ በመቅረብ እዚህ ነው እንዲህ ያለሽው ናታሊያ? አንቺን ለመፈለግ እኮ ያልገባሁበት ቦታ የለም በማለት ተናገራት። እሷ ደግሞ በጥርጠራ አይን እያየች ወደ እሷ ምን ፈልጎ እንደመጣ ጠየቀችው። እጮኛዋም ቀጥሎ በእሷ ላይ ከጓደኛዋ ጋር በመባለጉ በጣም እንደተጸጸተና ይቅርታም ለመጠየቅ እንደመጣ ሁሉም የሰርጉን ዝግጅት አስጨንቆት እያለ ይዞት ወደ ነበረ ክፍል ቤት ከገባ በኋላ ጓደኛዋ በጣም ክፍት የሆነ ልብስ አድርጋ እንደቆየችውና በዛ ምክንያት ደግሞ እንደዛ አይነት አስነዋሪ ተግባር እንዳደረገ ነገራት። እሷ ግን የፈለግከውን ምክንያት ብታመጣም ለእኔ ግን አታለህኛል አለችው። እጮኛዋ ግን ሰርጉ እንዲሰረዝ እንደማይፈልግና ከሌላ ሴት ጋር መጋባት እንደማይፈልግ ነገራት። ናታሊያም ቀጥላ ከኔ ጀርባ ከሌላ ሴት ጋር ለመተኛት ግን ታስባለህ አለችው። እጮኛዋን በቁጣ ትርጉም የሌለውን የአሽሙር ንግግሯን እንድታቆም ነገራት። እሷን በቁጣ በፍጹም እንደማታቆም ነግራ አንተ ነህ በእኔ ላይ ያለብህን የወረደ ክብርና ንቀትን ማቆም ያለብህ። አዳም ግን አንተን በ3 ዓመት ውስጥ ያላደረክልኝን ነገር ነው በአንድ ቀን ውስጥ ያደረገልኝ አለችው። እጮኛዋም ግን እሱ መጥፎ አጋጣሚ ሆኖ የተዋወቅሽው ደሃ ሰው ነው፣ እርግጠኛ ነኝ ደግሞ የቤተሰቦችሽን ብር ለመውረስ ብሎ እንደሚያገባሽ አላት። ናታሊያ ደግሞ አንተ የምታወራው ነገር እውነት አይደለም አለችው። እጮኛዋ ወደ እሷ በመቅረብ ናታሊያ ከኔ ጋር የግድ መሄድ አለብሽ በማለት ሊያስገድዳት ጀመር። እሷ ደግሞ እጇን ከእጁ በማስላቀቅ የአንተን ባሪያ ለመሆን በፍጹም ከአንተ ጋር አልሄድም፣ ከዛ ደግሞ ምንም ያህል ብር ቢኖርህም ግድ አይሰጠኝም አለችው። እጮኛዋ ግን እኔ ያልኩሽን ነው ማድረግ ያለብሽ እያለ በኃይል ከሱ ጋር እንድትሄድ ሊያስፈራራት ጀመር። እዛ ሁኔታ ውስጥ ያሉ አዳም መጥቶ ለዚች በቅርብ ጊዜ ውስጥ ሚስቴ የምትሆነው ቆንጆ በክብረት ተዋታለህ አለው። እጮኛዋ ደግሞ ወደ አዳም ዞሮ ባልተዋትስ ምን ታመጣለህ አለው። አዳም ደግሞ ሞባይሉን አውጥቶ ወደ 911 እየደወለ ወደ ኩሽና ያለ ፍቃድ ነው ጥሰህ የገባኸው ብሎ በክብረቱ እንዲወጣ ጠየቀው። እጮኛዋ ደግሞ ሌላ አማራጭ ስላልነበረው በንዴት ቀጥ ብሎ ተሄደ። ከዛ በኋላ ናታሊያ ወደ አዳም በመቅረብ በሰላም ነው በጣም ቆየህ አለችው። አዳም ደግሞ ተንበርክኮ በጣም ውድ ቀለበት አውጥቶ እንድታገባው ጠየቃት። ናታሊያ በጣም ተገርማ ቀለበቱን ከየት እንዳመጣው ጠየቀችው። እሱ ደግሞ እንደገዛውና ለሚስቱ በጣም ውድ ቀለበት ይገባታል ብሎ ስለሚያምን ለሷ ብሎ እንደገዛው ነገራት። ናታሊያ ደግሞ እኔ ገንዘቡን ከየት አመጣው ነው እያልኩ ያለሁት፣ ምክንያቱም በዚህ ቧንቧ አስተካክለ የምታገኘውን ብር ይሄ ቀለበት መግዛት ትችላለህ ብዬ አላምንም አለችው። አዳም ደግሞ የቧንቧ ሰራተኛ እንዳልሆነና የሆቴል ባለቤት እሱ መሆኑን መጀመሪያ ሲተዋወቁም በድንገት ቧንቧ ስለተበላሸ መጥቶ ስለነበር ደግሞ የቧንቧ ሰራተኛ መጥራት እንዳልቻለ፣ በዚህ ምክንያት ደግሞ ራሱ ሊያስተካክለው በድንገት ወደ ነበረችበት ክፍል እንደገባ ነገራት። በጣም ደነገጠች። እሱ ደግሞ ቀጥሎ እንደምትደነግጪ አውቃለሁ፣ ግን በመጀመሪያ ቀንሽ ከእጮኛሽ ጋር ወደዚህ ሆቴል ስትመጪ ነው በሁሉም ነገርሽ የተማረኩኝ። ከራሴ ጋር ደግሞ እንዴት ብሎ ይሄ ክብር የሚባል ነገር የሌለው ሰው ከዚች ቆንጆዬ ጋር ሊሆን ይችላል ስል ነው ያወራሁት። ከዛ ቀን ጀምሬ ነው ከጭንቅላቴ ላይ ላወጣሽ አልቻልኩም። ስለዚህ ይሄ ሁሉ አሁን ያጋጠመው በድንገት የተፈጠረ አይመስለኝም። ሁለታችንም እንድንገናኝ በምክንያት የተዘጋጀ ነገር ነው ብዬ ነው የማምነው ብሎ ሁሉም እሱን የሚያውቀውን ከነገራት በኋላ ቀለበቱን ወደ እሷ ዘርግቶ ናታሊያ እኔን ለመግባት ፈቃደኛ ነሽ አላት። እሷን በደስታ ፈገግ እያለች እሺ አለችውና እሱ ደግሞ ቀለበቱን ጣቶቿ ላይ አስገብቶ ሳማት። ተፈጸመ። ክቡራን ተመልካቾቻችን ፊልሙን ከወደዳችሁት ወደ ሌላ ሰው እንዲደርስ ላይክ እና ሼር ያድርጉት። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩ።